እንዳረጋቸው ምን እንደሰራቸው ወይ ታውቂ እንዴ አው ጊዜ እኔን ሊገደሉት አሞላው ወጣ እንዴ የኔን ምን እንዳረጋቸው ምን እንደሰራቸው ደሞም በሽማግሌ እንዳይጠየቅ አልሰማሁኝ አላየሁ ዝብየበ እንደው በድመሙ ነው ያለሁት ራሱ ጠፍቶኝ ነው ያለሁት ያፈልገኝ አጣው አንድ ቅንጣት በረየለው የዘሬን ነገር አንድ ወይ በረኝ አንተ ነገር ኩንጃ ከዛም በኋላ ትንሽ 11 አመት ልጅ አለኝ ልጅ ሊመቱብኝ ሲሉ አረባካችሁ የነፍስኝ እንግደሉኝና ልጅ እንግደሉኝ ልጅ ሳኒ ሳገሉ ልጅ እንዳገሉብኝ አልኳቸው በዛን ሰዓት እንደዛ ስላቸው ባለቤት ወረደ ከኔ ስለነበረ ልጅ ሞተብኝ ብሎ ወረደ ልጅማ አልመቱትም እኔ ወድቄበት ነበረ ከዛ ለኔ ነው እዚህ ላይ መቱኝ ከዛ ልጅ እና እኔ ወጣና ባለቤት ሞተ ያው በፋስ በገጀራ የመቱት ሰው ላይ ነበር በቃ እየፈራ ግንብ ስለሆነ የኛ ቤት እየፈሩ እየመጡ ግንቡ ያድነናል እያሉ እየተደበቁ ነበር የደርግ ግንብ ነው የግንብ ሰፈር ነው የሚባል ቤቱ ያድነናል ብለው ቀየሮጡ እየመጡ ከቤታችን ክፈቱነት ሲሉኝ ያ ደግሞ ቤቱ ያድናቸዋል ብለው ቤት እየከፈትናቸው የኔ ባል ግን ባልልጅ ሞተ ብሎ ለልጅ ብሎ ወረደ ሞታ ሲገሉ ስለነበረም ደግሞ ለሱ ብሎ ወረደ